ጆኒ ጁጁትሱ ለምንድን ነው የማይሸነፈው? ፍሬ እያየ ስለሚደባደብ በጉልበት በለኛ አቺ በቀሩ እንዴ ዘጋው ሳር ውስጥ እንቁራሪ ስሮሽ ነው አጠፊማ ኧረ በስመ አብ እኛ ኤምኤምኤ ሪንግ ውስጥ ነው መመልከት እንፈልገው በቃ ኧረ በስመ አብ ጆኒ ጁጁትሱ የሴዶ ቦርጭ ሰፍቶበት ነው መሰለኝ መያዝ ማቅቶታል እናም በዛሬው ዕለት ሴዶና ጆኒ ጁጁትሱ በዚህ መልኩ ተገናኝተው የአዲስ አበባ ጸጥታ አባል አገላግሏቸዋል እና እዚህ ቪዲዮን ተመልከቱት እናም የሁለቱ ፋይት የደረሰ ይመስለኛል በዚህ አጋጣሚ የምነግራችሁ ምርጥ ቀመሮች እየተበሉ ነው እናም ቴሌግራም ቻናል ላይ ባዮ ላይ እየገባችሁ ማግኘት ይችላልላችሁ ጨምሬ የምነግራችሁ ኳስ የምታዩበት አፕሊኬሽን በፒሲም በስልክም እዛ ላይ ለቅላችኋለሁ እና ምርጥ ቀመር ድርጅትም ገብታችሁ ማግኘት ይችላልላችሁ ፒስ አውት انا سنزركم ሲሰነዝር ነው አገባኝ ለምን ሰነዝር ሲሰነዝር ነው ሰነዝር ማስተማራት እንደዚህ ማረጋ ራሱ ወዲህ ለከስ ይፈልጋል ማለት ሁላ ፈልጋለች ማለት ሌሎች ብሎ ለምዶ እኔ ሊጥል ሞክራል ለቫይቡ ጥሩ ነው እኮ ፈሰስኩኝ አደራገል የሚባል ቻልኩ አይ ኖርማል ነው አይ ችግር የለውም እኮ አሁን እዚህ በኖርማል ቦታ ላይ ኳላ መጥቶ ነው ሰነዘሯል በቃ ችግር አሁን ትገናኝልን ይመረከ ለመሰንዘር ጥረት ማድረጉ ተገልጦ እኮ እኔ እኮ ለምዬ እንደቀል ነበር እኔ እንድትል ይሞክራል እኔ አሁን እኮ ነው የምዝቀው በጣም እንግጭ ነበር አንቀርም ስተሰተልኩ ሳናሲሰው ጥቁ በጭራሻንኩ ያማናሰኛው በደግምባው ስንፋጅ እንደሳት ቁጣችን በቂ ለጠላት ያሻመርለታል ካልበቃይ በቁ ቅጣት አንቀርም ስተሰተልኩ ሳናሲሰው ጥቁ በጭራሻንኩ ሳናሰኛው በደግምባው ሴዶና ጆኒ ከውድድሩ አስቀድሞ ተደባደቡም በጉጉት ለሚጠበቀው ታላቁ ፍልሚያ ቀጠሮ ተሰጥቷቸው ወደና ፊርማቸውን አጠናቀው የኢትዮጵያ ሕዝብ እንግዲህ የሁለቱም ፍልሚያ ለማየት በጉጉት የሚጠብቃቸው ሴዶ ማርሻልና ጆኒ በአንድ አጋጣሚ ችግኝ እየተከሉ ባሉበት ሁኔታ ትግል ገጥሟል። ታዲያ አብዛኞች ይሄ ለፕሮሞሽን የተሰራ ድራማ ነው በማለት ሐሳባቸውን እየሰጡም ይገኛሉ። እናንተ ምን ይመስላል?